ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ። ዳጣ ክፍል 29 ይዤላችሁ ቀርቤያለሁ። እባክሽን እያለ ሰላምና ጋሼ ተላቀሱ። እባክህን የአምላኬን ክፋይ የበኩሌን እንደዚህ እያለ ስታለቅስበት እሱንም ጨምራ አስለቀሰችው። የት ይመስላችኋል? የት ነው ወሰደችው? ልጄ የት ናት ብላ ስታለቅስበት እሱ የሚወጣ ፍታ የት ነው የወሰደችው አለኝ። እንባውን ከመጥረግ ውጭ ምን ያርግ? እንባውን ጥርቅ ከስንት ዓመት በኋላ እንዴት ከስንት ዓመት በኋላ የት አደረጋቸዋት? ልጄን ረሳኋት ከስንት ዓመት በኋላ ነው ያልከኝ እያለ ስትለው እኔ ልጄን ደሜን አልረሳትም ከዚህ ቤት ውጭ ካልከኝ ደግሞ ልጄን ስጠኝ ብላ ስትለው በቃ ልጄን ስጠኝና ብላ ስትለው በጣም አለቀሰ። እኔ ከዚህ ቤት እኮ እኔ ከልጄ ውጭ አንድም ጉዳይ የለኝ ብላ አስለቀሰችው። እስቲ የኔ ሰውነት እየሞሸሸ ሄደ ብላ ስትለው ሰላም ታውቃለህ ብላ ነገረችው። ሰላም ቁጭ ስላለ ነው እንዴ እዚህው ሁሉ ነገር ተነጋግረን ብናስተካክል አይሻልም? አይ አልፈልግም። ምን ከዚህ ቤት ከወጣው በኋላ አላቅሽም ብትለኝስ ምን ይዛለሁ? ልጄን ስጠኝ በቃ ብላ ስትለው ህመሜስ ልጄን ስጠኝ ስቃይስ ይኸው ተቀሳቀልኩኝ ይኸው ያለ እድሜ አረጀው ብላ ስትለው እኔ እኮ እሷን በመጠበቅ ብቻዬን ስለነበርኩ ነው። ይኸውልህ አሁን እዚህ ሁኜ ልጄን እጠብቃታለሁ። አይ በግድ ትወጫለሽ የምትለኝ ከሆነ እያንዳንዱ ነገር ለትዬ ነው የምነግራት። እሺ ከዛ በኋላ ከፈለክ እወጣልሃለሁ። እሺ ብላ ስትለው ምንድን ነው ያልሽው? ሰላም ለማርታ ልትናገሪ አታደርጊው። ሰላም እውነት አታደርጊው። ኧረ አደርገዋለሁ ከልጄ የሚበልጥ ምንም ነገር የለም ብላ ስታስጠነቅቀው አይሆንም ሰላም አደርገዋለሁ ይሆናል ከዚህ ቤት ውጪ ካልከኝ አደርገዋለሁ ብላ ስትለው እሺ ችግር የለውም እስከፈለግሽው ድረስ ከዚህ ቤት መቀመጥ ትችያለሽ። ማርታን እኔ ነግራትና ሳምናታለሁ። ከዛ በኋላ የሚሆነው ይሆናል። ከዛ በኋላ ከነጋግረን እኔና አንቺ ሁሉን ነገር እናስተካክላለን። ይኸውልሽ በጭራሽ ማርታ ይሄን ነገር ማወቅ የለባትም። ማርታ ይሄን ነገር የጠረጠረሽ ቀን እዚህ ቤት ሁሉን ነገር ያበቃል ብላ ስትለው እሱ የሚያደርገው ጥፍት ራስሽን መሆን ያለብሽ እሺ ብሎ ቀስ አድርጎ በለስላሳ ቃላት ነገራት። ብለውን ነገር ተነጋግረን እናስተካክላለን አይዞሽ ብሎ ሲላተኝ እንግዲህ ሰላም እንደዛ ብሎ ነገራት። እኔ እንደዚህ ጋር የምትለጥፍላቸው እኔ አልፈልግሽም። እኔ በጣም ነው የምታስጠይኝ። ምንም ብትይ እኔ እወድሻለሁ ብዬ እኔ የምልሽ ለምን ሆኖ ስንት ዓመት ነው የምትበልጪው? ለምን ፈለግሽው? አይ እንደው ማወቅ ፈልጌ በቃ ታይሽ በቃ አለ አይደለ የሆነ ቦታ ስትሄጂ አብረሽ ሄዳለሁ የሆነ መንገድ ላይ የሚያተናኩልሽ ካለ ጥባ ጥቢ ነው የምጫወትበት። የጠየኩልሽ ነው የምልሽ። ለምንድን ነው እድሜ ማወቅ ፈለግሽው? አይ ማወቅ ስላልፈለኩ በቃ ታየው ትችዋለሁ። ለምንድን ነው የተውሽው? እሺ ንገሪኝ እንግዳማ። ቆይ እድሜ ለማወቅ እንዴት ፈለግሽ? አረ ፈጣሪ ኤቢዬ ፈጣሪ ይማርሽ ብላ ስትላተኝ ብላት ምን ጥቅላት ልታለች። ዳጣም እንግዲህ ጣጣ ያላትና አነጋገሯ በደስታ በሳቅ ነው የምትነግራት በፈገግታ። ኤቢዬ ኩስትር ነው የምትለው። ኤቢ እንግዲህ ኩስትር ማለት ሞታ ነው። ናታ ደግሞ አንቺን ወለድ እንጂ ጽንስ መፍጠር አትችይም። ምንም ችግር የለውም ግን አለ አይደለ ሴት ነች ያደርግልሽ። ቆይሽ ሆስፒታል ደሽ ታውቂያለሽ? ሐኪሞቹ አልነገሩኝም እቴ። ወይ ትናንትና እኮ እትዬ ይዛኝ ሄዳ ነበር። እማዬ እኮ በጣም ትልቅ ሰው ናት። አዎ እትዬ እኮ በጣም ጥሩ ሰው ናት። በጣም ነው የምትለየው።
እንደሷ አይነት ሚስት፣ እንደሷ አይነት እናት፣ እንደሷ አይነት አሰሪ አይቼ አላውቅም። ግን እኮ እማዬ ደግሞ ኃይለኛ መሆኗን አትርሽ። እትዬ በጣም አዛኝ ናት። ለትዳሯ ሟች ናት። ባሏን ትዳሯን ትወዳለች። ግን ደግሞ እንዳለ ታልተነካሽ ደግሞ እትዬ በጣም ኃይለኛ ሰው ናት። የምር እንደማዬ ባህሪ ያላት ነው እኔ ማግባት ፈልግ። ራሷ ናት። በባህሪ ትላለህ፣ በምን ትላለህ፣ በሁሉ ነገር በቃ ቁጭ እትዬን ብላ ከትከትላ ሳቀች። ስትስቅ ጋሽም እንግዲህ ማርቲ እያነበበ የነበረ ወረቀት እንዴ ብሬ ባለፈው እንደዚያ የተደሰተበት ነገር እንዴት በግርግር ጸጥ አልክ አይደለም? ከትከትሎ ሳቀባት። አልነገርኩሽም አይደለ? አሁንማ አለፈ። ኧረ እንዴ ደርዬ እናንተ መደባበቅ ተጀመረ። አንዳንድ ነገሮች እኮ ባይነገሩ ጥሩ ናቸው። ደስ የሚሉ የሚያስደስቱ ነገር ባይነገሩ ይሻላል። ደሞስ ሁሉም ነገር መነገር የለበትም ትየለም እንዴ? አይ የኔ ቆንጆ ብላ ከትከት ለሳቀችና ይቺ ያንተ ቆንጆ የማናንተ አሪፍ ማባበያ የኛ ደግሞ ስስ ብልታችን ሆና ቀረች። ደግሞ ትንሽ ማትርፍዬ አንቺ እኮ ለኔ ሁሌ ለኔ ውብና ቆንጆ ነሽ። በልሽታው አላስጨነቅሽም ደርዬ ብላ እኔ የምልህ ኧረ ዝም እኮ አልክ። ሰራተኛ እኮ የግድ እኮ ያስፈልገናል። ሰላም እኮ ደካመች። ግዴታ ነው እነ ሰራተኛ? አዎ ግድ ነው፣ የግድ ነው የሚያስፈልገን። ታዲያ እስከ 9 ወር ድረስ እናሰራት ነውና ተው እንጂ። እሷስ እንደወጥ ፈጣሪ ያየን ይስሙ እንጂ። የቤት ውስጥ 4 ሴቶች አሉ አይደል? ከትከት ላሳቀችና ሆ ቆይ ዳጣና አሁን ቆጥረህ እንደሆነ 4 ያደረስካቸው ማርትዬ ማስተማር ነው እና ለማን ይተውታል? እነሱን አስበኸዋል? ውሃብዬን ታስተምራት እና ምን ችግር አለው? ሞኝ ነው ወረቀት የያዘውን አይለቅም ነው የሚባል። ለውሃ አንድ ሙያ ታሳይሻት በቃ መርሳት የሚባል ነገር እሷ ጋር የለም። ቆይ እስቲ ባለፈው ከእሷ ጋር ሞክራት አልኩና ውሃዬ ቆንጆ ሰርተሽ አንጭልኝ ደስ ብሏት ተከታትላ ሄዳ ልትሰራ ሄደች። ታዲያ ልትሰራ ሆነ እንደው ይቺ ልጅ ወንድ ቆንጆ ሽሮ ስላልኳተኝ ምናልባት የሆነ የጆሮ ሊጥ ፈልጋ እንደው ውሃ ምኑ ላይ እያለች ይሆን? ምን እያሰበች ይሆን? የሆነ አላማቤት ታመጣልኝ ይሆን? ትንሽ ተነቃታለሁ ብዬ ነበረ። ጭራሽ ምንም ለውጥ የለም። ግድ ነው። ይኸውልሽ ሰላምዬ ከኔ ጋር ብትሆኚ ምንም ደስ ይላታል። አንተ ራስሽ ስለ ሴቶች ባህሪ አታውቅም። እኔ እንጃ አሁን እሷን ስታይ የሆነ ነገር የማትቀና ምንም ተመሰለችም ወይ ደግሞ አለ አይደል የሆነ ግራ ከሆነ ልታስመስል ተሆነ የእውነቴን ነው የምነግርህ፣ በውስጧ ትፈልግሃለህ። ይኸውልህ እናታለየ እኛ ሴቶች አንድ ነገር የምንፈልግ ከሆነ የምንፈልገውን ነገር በማሳየት ቀጥታ አንጠይቅም። ዳጣ እኮ እንደዚህ ያለ ሰው አይደለችም። የምትፈልገውን ነገር በግልጽ ትጠይቃለች። እኔ እንደዛ አይመስለኝም። እንደውም አንድ ነገር ልንገር፣ የምትፈልገውን ነገር በቀጥታ የምትናገረው አብዬ ናት። ለነገ የሚባል ነገር የለም። ሁሉን ነገር ወደፊት ነው። እሷ የምትፈልገውን ነገር ነው የምትናገረው። ይኸውልህ ናታንዬ ዳጣ እኮ ጨዋታ ላይ ነው እንጂ ቁም ነገር ላይ እስከዚህም አይደለች። ይሄን ደግሞ እያጠናች ነው። ይኸውልህ ነጥብ ያዝላት። እሺ ሰላም እሞክራለሁ። መሞክር አይደለም ማድረግ ነው። አንድ ላይ ሆናችሁ ማየት ፈልጋለሁ። እኛ ሴቶች ግን ምንም ነገር ብንፈልግ ራሳችን ፈልገን አንመጣም። ግን እኮ አለ አይደለ እናንተ ወደ እኔ አትመጡም። እሺ ሰላምዬ ደግሞ ስልክሽ በተደጋጋሚ ይደውላል። የት አድርገሽው ነው? እዛ ኪችን ግን አድርጌው ነው። ሰሞኑን ብታይ የማላውቀው ሁሉ ነው የሚደወልብኝ። ውድና የተከበራችሁ ዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ ውዶችዬ። በመሃል የዶሮ ጫጫታ እየሰማችሁ ነው ማለት ነው። እንግዲህ ዶሮ እያረባሁ ስለሆነ በዛው ነው ማለት ነው ውዶችዬ። አበረታቱኝ። አሰላሙ አለይኩም ወራህመቱላሂ
ወበረካቱ። ላይክ አድርጉ ብቻ